በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የህሊና ጸሎት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ እመቤቴ ማርያም ሆይ አመሰግንሻለሁ። በሰማይም በምድርም ካለው ፍጥረት ሁሉ ይልቅ አንቺ የከበርሽ ነሽና ከእግዚአብሔር በታች ከቶ እንዳንቺ የከበር የለም። የፈጣሪ እናቱ እመቤቴ ማርያም ሆይ የዘውትር ጥበቃሽ እንዳይለየኝ በምጓዝበት ተጓዢ በማድርበትም ሁሉ ማደሪያሽ በዛ ይሁን። በምናገርበት ጊዜ ተናገሪ፣ በተሰማራሁበትም ጊዜ ተሰማሪ። ጎዳናዬን አስተካክለሽ አሳምሪ። በክፉ የሚመለከተኝን የጠላቴን የልቡን ሐሳብ ዝርዝር ብትንትን አርግተሽ ከሊናው ሰውሪ። አንደበቱን ሰሪ የኔ አገልጋይሽን ኃይለ ሚካኤልን የልቤን ሐዘን በደስታ ለውጠሽ ፍስሐን አብስሪ። ጥበቃዬን አጠናክሪ። አሚን። እመቤቴ ማርያም ልዩ ልዩ መከራና ፈተና በእኔ ላይ ለማድረስ የተዘጋጀችውን ጎዶሎይቱን ቀን በተፋጠነ እርዳታሽ ደርሰሽ ከኔ ያስወግጃት እንጂ ቸል አትበያት። ዝም ብለሽ አትመልከቻት። በቆምኩበት ቦታ ቆመሽ ከነዋያ ሐኬት አንቂኝ። ቅባ መንፈስ ቅዱስን ቅቢኝ። በመለኮት ጨውነት ነገሬን አጣፍጠሽ በሁሉ ዘንድ መወደድን አትርፊልኝ። ድንግል ሆይ የልጅሽ በረከት በእኔ ላይ አዝንቢ። የሚጻረረኝን የሚቃወመኝን ሰው አፉን ለጉሚ፣ አንደበቱን ዲዳርጊ፣ ጉሮሮውን ዝጊ፣ ጆሮን አደንቁሪ፣ ኃይሉንም አድክሚ። በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣይ። በላይ የሚያንዣብበውን የጠላት ዲያብሎስን ክንፍ ስበሪ። አሜን። ድንግል ሆይ የሁላችን መመኪያ ጠባቂያችን ነሽና ከቀን ወራሪ ከሌሊት ሰባሪ አድኝኝ። የሕይወት መሸጋገሪያ ድልድይ ነሽና ከባህር ጠልቆ ከገደል ወድቆ ከመሞት አድኝኝ። አሜን። ድንግል ሆይ ታምራዊ ኃይልን ማድረግ የሚቻልሽ የዓለም ንግሥት አንቺ ነሽና ሊያጠፋኝ የሚያሰረውን ጠላት አጣድፈሽ ከጥፋት ገደል ጣዩ። ተከታትሎ አድኖ ሊያጠቃኝ የሚፈልገውን ጠላት ፈጥነሽ ደርሰሽ ዓይኑን አሳውሪው፣ እጁን ሽባ አርጊው፣ እግሩን አሳጥሪው። አሜን። እመቤቴ ማርያም ሆይ የኔን የኃጥእ አገልጋይ ልመና ተቀብለሽ ተሰናክዬ እንዳልወድቅ ደግፊኝ። የልጅሽ ጠለ ምሕረት በላይ ላይ አርከፍክፊ። በልጅሽ የሕይወት መጽሐፍ ስሜን ጻፊ። የጠላቴን አንገቱን ቅሰፊ። እመቤቴ ማርያም ሆይ በቅድስናሽ በንጽህናሽ ነፍሴን ሰውነቴን ቀድሻት። በኃይል ከሚጋፋኝ ተንኮለኛ ጠላት አድኝኝ። ከድንገተኛ ሞት ሰውሪኝ። አሜን። እመቤቴ ማርያም ሆይ የዓለም ሁሉ መመኪያ ነሽና ሥጋዬን እንደ ሰም ከሚያቃጥለው ከሥጋዊ ፍቃድ እሳትነት አድኝኝ። ልቦናዬንም የሚያማታውን የዘመናት ማዕበል ሞገድ በጸሎትሽ ኃይል ጸጥ አድርጊልኝ። በደም ከሰከረች ካመፀኛ ሰው ምላስ ሰውሪኝ። አሜን። ድንግል ሆይ ከሚመጣብኝ ከሚሰነዘርብኝ ክፉ ነገር በሚካኤልና በገብርኤል ክንፍ ከልለሽ ሰውሪኝ። ከማንኛውም ሰብአዊ ፍጡር ሁሉ ፍቅር አንድነት ስጭኝ። ከመሞቴ በፊት በንስሐ ጎዳና ምሪኝ። ከሄድኩበት ከዋልኩበት በሰላም በሰናይ ወደ ቤቴ መለሰሽ አግቢኝ። በዚህ ዓለም የሚጣላኝን የሚቃወመኝን ከምድር ላይ ነቅለሽ ጣይልኝ። ልጅሽ ኃጢአቴን ይቅር እንዲለኝ ለምኝልኝ ለዘላለሙ አሜን። እመቤቴ ድንግል ማርያም ሆይ ክብርሽን ገናነትሽን ከቶ መናገር የሚቻለው ማን ነው? እርሱ እግዚአብሔር መርጦሻልና። ድንግል ማርያም ሆይ መላእክት ያገኑሻል፣ ኪሩቤልና ሱራፌል ያመሰግኑሻል። ሰማይና ምድርን ለፈጠረ የመለኮት ማደሪያ ሆነሻልና ምስጋና ይገባሻል። ድንግል እመቤቴ ማርያም ሆይ ከፍጥረት ሁሉ እጅግ የከበርሽ ነሽና በሰማይም በምድርም ከእግዚአብሔር በታች እንዳንቺ የከበረ የለምና እናከብርሻለን፣ እናገንሻለን። የመለኮት ማደሪያ ድንግል ማርያም ሆይ በመዓልትና በሌሊት አንቺን የማላስብበት ጊዜ የለም። በዓይነ ሕሊና የማላይሽ ጊዜ የለም። ማኅደረ መለኮት ሆይ የተመሰገነውን የክብርሽን ነገር መናገር የሚቻለው ምን አንደበት ነው? የፀሐርያም ብርሃን ሆይ ስለ ቅድስናሽ መስማት የሚቻለው ምን ጆሮ ነው? እመቤቴ ድንግል ማርያም ሆይ የዓለም ሁሉ ሕዝብ ለክብርሽና ለገናነትሽ እንደምን ባለው ምስጋና ለማመስገን ይችላል። ነገር ግን ምስጋናሽን ገናነትሽን በሰው አንደበት ተነግሮ አያልቅምና ስለሆነም እንደ ቅዱስ ገብርኤል ሰላምታ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ጸጋና ክብር የተሞላሽ ሆይ ደስ ይበልሽ እያልኩ አመሰግንሻለሁ። እመቤቴ ድንግል ማርያም ሆይ ወላዲተ አምላክ ሆይ ክብርሽ ገናነትሽ ታላቅ እንደመሆኑ በሰውና በመላእክት ዘንድ የተወደድሽ በሥላሴ ዘንድ ባለሟልነትን የተጎናጸፍሽ ነሽና በተንኮልና በክፉ ምቀኝነት የሚያሴርብኝን
ጠላቴ ላይ ቁጣና መዓት ይውረድባቸው። እንደ ጉንበን ነው እንደ ጢስ ተነው ይጥፉ፣ በቆፈሩት ጉድጓድ የሚውደቁ። ወላዲተ አምላክ ሆይ ጧት ስነሳ እግዚአብሔርና አንቺን እመቤቴን በጸሎት እንዳመሰግን የሚያነቃቃ መንፈስ ሕሊና አሳድርብኝ። ሥራና ወንድም ወዳድ አድርጊኝ፣ የምሠራውን ባርኪልኝ። የዕለት ምግብ የዓመት ልብስ ስጭኝ። ኃጢአት እንዳልሠራ ተቆጣጠሪኝ፣ ከችግር ከመከራ ሰውሪኝ። እመቤቴ ድንግል ማርያም ሆይ ለጸሎት እጄን ወደ አንቺ በዘረጋው ጊዜ ስለ እኔ ለመጸለይ ቅዱሳን እጆችሽን ንጹሐን ጣቶችሽን ወደ ልጅሽ ዘርጊ። የከበደውን ጭንቀቴን መከራዬን ለማቃለል በአጠገቤ ተገኝተሽ አረጋግኝ። እኔ በራሴ ደካማና ትሩፋት የመጽናናት ኃይል የለኝምና እመቤቴ ድንግል ማርያም ሆይ የኔን አወዳደቅ የሚመኙ ሁሉ ራሳቸው ይወደቁ ይሁኑ። ቁልናዬን የሚወዱ ራሳቸው ይጎሳቆሉ። እኔ አገልጋይሽ ኃይለ ሚካኤል ግን ከፍ ከፍ ልበል። በንቀት የሚመለከቱኝን ሁሉ እነሱ የተናቁ ይሁኑ። ለእኔ ክብር ባለሟልነት ብልጽግና ይደረግልኝ፣ ለእነሱ ግን ሐሳር ከእግዚአብሔር ዘንድ ይታዘዝባቸው። ለእኔ ግን በረከት ረድኤት ይብዛልኝ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ለዘላለሙ አሜን። እመቤቴ ቅድስት ድንግል ማርያም ሆይ ይህንን ውድ የሆነውን ጸሎት እንዳደርስ ስለፈቀድሽልኝ አመሰግንሻለሁ። ለአባ ሕርያቆስ፣ ለቅዱስ ኤፍሬም፣ ለአባ ጊዮርጊስ ዘጋስጫ የተለመንሽም አምላክ ለእኔ ለኃጢአተኛው ለኃይለ ሚካኤል ትለመኝልኝ ዘንድ ለምማጸንሻለሁ። የበላይ ሰብናት የአባ ሕርያቆስ የአባ ጊዮርጊስ ዘጋስጫ የሁሉም እመቤት አንቺ ነሽና እንዳመሰግን የፈቀደልኝ ልጅሽን አመሰግነው ዘንድ እሱ በአባትነት እኔ በልጅነት እንዲያልኩ ቅዱስ ስሙን እጠራዋለሁ። አባታችን ሆይ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተሞላሽ ንጽሕት ሆይ ደስ ይበልሽ። ጸጋን የተሞላሽ ብሩክት ሆይ ደስ ይበልሽ። ጸጋን የተሞላሽ ንጽሕት ሆይ ደስ ይበልሽ። ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን አሜን። ይቀበልልን።